ታሪካችን የሚጀምረው አንዲት ሳሪ የተባለች ወጣት ከስራ ባልደረቦቿ ጋር በአንድ ካፌ ውስጥ ቡና ስትጠጣ እያስመለከተን ነው። በዛም የልጅነት ጓደኛዋ ከሆነው ከካፌው ባለቤት ጂዮንግ ጋር ትገናኛለች። ጂዮንግ ከልጅነቱ ያልነገራት ድብቅ ፍቅር ለሷ ያለው በመሆኑ ካዘዘችው ቡና በተጨማሪ በሱ ግብዣ አንድ ኬክን ጨምሮ ይሰጣታል። ባልደረቦቿም ከቀናት በፊት አግኝታ የነበረውን የሥራ እድገትን አስከትሎ እንኳን ደስ አለሽ እያሏት ሳለ በድንገት ስለ ትዳር ሕይወቷና እድሜዋ ይጠይቋት ጀመር። ሳሪም በቅርቡ 30 ዓመት እንደሚሆናትና አይደለም ትዳር የፍቅር ጓደኛ እንኳን እንደሌላት ስትነግራቸው የደነገጡት የሥራ ባልደረቦቿ ቆመሽ እንዳትቀር እያሏት በቶሎ የትዳር አጋርን እንድትፈልግ ይነግሯታል። ሳሪ ምንም እንኳን የብቸኝነት ሕይወቷ የተመቻት ቢሆንም እሺቷን ግን ገልጻላቸው ይለያያሉ። በኋላም ሳሪ ሩሚና ሷን ወደ ተባሉ ሁለት ጓደኞቿ ደውላ የሥራ ባልደረቦቿ እድሜዋ እየሄደ መሆኑን ተከትሎ በቶሎ ማግባት እንዳለባት የነገሯትን ተነግራቸዋለች። ጓደኞቿም በተመሳሳይ ሁኔታ ትዳር የሚሆን ፍቅረኛ የሌላቸው በመሆኑ የራሳቸው ጉዳይ ብለው ይመልሱላታል። እነሱም አስቀጥለው የሥራ እድገት ማግኘቷን በመጥቀስ ክለብ ወጥተው እንዲዝናኑ ይጠይቋታል። በሐሳቡ የተስማማችው ሳሪም ምሽት ላይ በተባባሉበት ቦታ ብትደርስም ከዚህ በፊት ግን እንደዚህ አይነት ቦታ ገብታ ስለማታወቅ ወደ ውስጥ ለመግባት ስታመነታ እንመለከታለን። ልክ በዚህ ውዥንብር ውስጥ እንዳለች ግን ጓደኛዋ ወደሷ መጣ ምን አባሽ ያፈዝሻል? የዛሬ ጋባዣችን እኮ አንቺ ነሽ በማለት ጎትታ ወደ ውስጥ ታስገባታለች። በውስጥም ላይላዩን የቤት ልጅ የምትመስለው ሳሪ አንድ ሁለቴ እንደጠጣች እሪ ብላ እየቀወጠችው ክለቡን በአንድ እግሯ ታቆመው ጀመር። በዚህ መሃልም አይኑ ውስጥ የገባችው ሐሪም የተባለ አንድ ሸበላ ወጣት በመገረም ይመለከታታል። ብዙም ሳይቆይም ወደሷ መጥቶ እንዲህ የምትደሰተው ልደቷ መሆን አለበት ብሎ ስላሰበ መልካም ልደት ይላታል። ሳሪም እየሳቀች ልደቷ እንዳልሆነና የሥራ እድገቷን ተከትሎም እየተዝናኑ መሆኑን ትነግረዋለች። ሁለቱም አንድ ሁለት ሲባባሉ የተመለከቱት ጓደኞቿ ወደሷ ጠጋ ብለው ሲታይ አሪፍ ልጅ እንደሆነና አብራውን በነፃነት እንድትዝናና ይነግሯታል። ሳሪም በልጁ ውበት ተማርካ ስለነበር የጓደኞቿን ምክር ተቀብላ ሌሊቱን አብረው ልታሳልፍ ተወስናለች። ጥንብዝ ብለው ሰክረውም አብረው ካደሩ በኋላ ሳሪ በጧት ተነስታ ቁርስ ሰርታ ትቀሰቅሰዋለች። በሙያዋ ተማርኩም እየተመገበ ሳለ ሳሪ ከስካር አይኗ ወጥታ ስትመለከተው ሕፃን ልጅ ስለመሰላት እድሜው ስንት እንደሆነ ትጠይቀዋለች። ሐሪምም እየቀለደ 45 ዓመቱ እንደሆነ ይመልስላታል። ከትንሽ ቆይታ በኋላ ግን አንድ ስልክ ተደውሎለት እሱን ሊመልስ እንደወጣ ሳሪ ዋሌቱን አንስታ በመታወቂያው ላይ ገና የ20 ዓመት ልጅ እንደሆነ ትመለከታለች። ከ20 ዓመት ልጅ ጋርም በመተኛቷ የተሸማቀቀችው ሳሪ በፍጥነት ዕቃዎቹን ሰብስቦ ከቤቷ እንዲወጣ ታደርገዋለች። ሐሪም ከመሄዱ ጂዮንግ ወደ ቤቷ ቢመጣ ስሜቷ ጥሩ ስላልነበር ልታናገረው እንደማትችል ነግራው እሱንም በውጪ ትሸኘዋለች። ከቆይታዎች በኋላም ሳሪ ከጓደኞቿ ጋር ተገናኝታ ዱብ ማለት ይጀምራሉ። እነሱም ከሐሪም ጋር ምን እንደተፈጠረ ሲጠይቋት አብረው ማደራቸውን ነገር ግን ድፍን 10 ዓመት እንደምትበልጠው ትነግራቸዋለች። ጓደኞቿም አንድም በመገረም አንድም በነገሩ በመበሳጨት ሌላ ወንድን በኢንተርኔት ላይ ፈልጉላት ጀመር። ነገሩ ያልጣማት ሳሪም ደህና ሁኑ ብላቸው ወደ ኋላ እየሄደች ሳለ በድንገት ዘፈን ሲያዳምጥ ከነበረ አንድ ሱንጄ ከተባለ ወጣት ጋር ትጋጫለች። በዚህ መሃል ስልኩ ወድቆበት ኤርፎኑ የተነቀለበት ሱንጄ በሚያዳምጠው አስቂኝ ዘፈን የጓደኞቿ መጠቋቋሚያ ይሆናል። ነገሩን በቸልተኝነት ያለፈው ሱንጄም በዝምታ ትቷቸው ይሄዳል። ከሰዓታት በኋላም ከጂዮንግ ጋር የተገናኘችው ሳሪ 10 ዓመት ከምትበልጠው ልጅ ጋር እንዳደረችና በድርጊቷን በጣም እንዳፈረች ጧትም ልታናገረው ያልፈለገችው በዚሁ ምክንያት እንደነበረ ትነግረዋለች። ይህንን ሲሰማ የቅናት ስሜት ያደረበት ጂዮንግም ከማታውቃቸው ሰዎች ጋር ማደር እንደሌለባት በቁጣ ይነግራት ጀመር። ምክሩን የተቀበለችው ሳሪም ወደ ቤቷ እንደተመለሰች በቤቷ ውስጥ ያለን አንድ ሰው ትመለከታለች። ትልቅ ፍራቻ ውስጥም ገብታ ማን እንደሆነ በምትጠይቅበት ጊዜ መብራቱ በድንገት በርቶ አንድ ውሳን የተባለ ወጣትን ትመለከታለች። ውሳንና ሳሪ ለ7 ዓመት የቆየ የፍቅር ግንኙነት የነበራቸው ቢሆንም ከዛሬ 2 ዓመት በፊት ግን ስለማገጠባት ተጣልታው በአሜሪካ የነበራቸውን የሞቀ ሕይወቷን ትታ ወደ ኮሪያ እንደመጣች ታሪካችን ያስመለክተናል። ውሳንም አሁን ላይ ወደ ኮሪያ የመጣው ይቅር አድርጋለት አብራው እንድትመለስ ይፈልግ እንደሆነ ገልጾላት ሁለተኛ እድልን እንድትሰጠው ይለምናት ጀመር። ያደረጋትን ነገር እስካሁን ያረሳችለት ሳሪ ግን በልበ ቀዝቃዛነት ከቤቷ ለቆ እንዲወጣ ትገልጽለታለች። በቀጣዩ ቀንም ይህንን ጉዳይ የሰሙት ጓደኞቿ በጂዮንግ ቡና ቤት ውስጥ ቁጭ ብለው ባሉበት ከ2 ዓመት በኋላ ተመልሶ በመምጣቱ እየተበሳጩ እንመለከታለን። በዚህ መሃል በድንገት ወደ ካፌው ሲገባ የተመለከቱት ሁለቱ ጓደኞቿ ስሜታቸውን መቆጣጠር አቅቷቸው ያገኙትን ነገር በላዩ ላይ ወርውረውበት ከካፌው ያባሩታል። እሱም ከካፌው ባለቤት ጂዮንግ ጋር በጣም ቅርብ በመሆናቸው ወደሱ ጋር በመሄድ ከሳሪ ጋር እንዲመለስ እርዳታውን ይጠይቀዋል። ጂዮንግ ግን እሱም ለሳሪ የፍቅር ስሜት ስላለው የእርዳታውን ጥያቄ ውድቅ ያደርግበታል።
በዛኑ ቀን ምሽትም ሳሪ በስራ ቦታዋ በተዘጋጀ አንድ ዝግጅት ላይ ትገኛለች። በዛም እንደለመደችው አንድ ሁለቴ ብትጠጣ እሪ ያለች መስፈን ትጀምራለች። በሚያስገርም ሁኔታም የድርጅታቸው ባለቤት የሆነው ያ በቀደም የተጋጨችው ሱንጄ ወደ ውስጥ ገብቶ እየተዝናኑ እንደሆነ ሲመለከት ሊረብሻቸው ስላልፈለገ በውጪ ለመቆየት ይወሰናል። ዘላ የደከማት ሳሪም በመሃል ወደ ውጪ እንደወጣች አንድ መጠጥ የቀማመሰ የሥራ ባልደረባዋ ወደሷ መጥቶ ካያት ጊዜ ጀምሮ በጣም እንደወደዳትና ፍቅረኛውም እንድትሆን እንደሚፈልግ ይነግራታል። በዚህም መሃል የሷ ቡድን አለቃ የሆነው ሰውዬም ወደሷ መጥቶ አብራው እንድትሆን ለሁለት ያስጨንቋት ጀመር። በህይወቷ ውስጥም እየተፈጠረ ባለው ነገር ግራ ግብት ያላት ሳሪም በድንገት በውጪ ቆሞ ያለውን ሱንጄን ብትመለከተው ከሁለቱ ለማምለጥ በማሰብ ወደሱ ጋር ሄዳ አብረው ማውራት ትጀምራለች። ሱንጄም ወደ ድርጅቱ መጥቶ ባለማውቁ የድርጅታቸው ባለቤት እንደሆነ ማታውቀው ሳሪ አብረው ቆማ የባጤ ቆጡ መቀባጠር ትጀምራለች። ሱንጄም ያለችበትን ሁኔታ ተረድቷት ወደ ቤቷ ሊሸኛት እንደሚችል ይነግራታል። ሳሪም በሐሳቡ ተስማምታ አብረው መሄድ ይጀምራሉ። በድንገት ግን በመኪናው ውስጥ እንዳለች የድሮ ፍቅረኛዋ ደውሎ በቁጣ እቤቷ እንደሆነና የት እንዳለች ይጠይቃታል። በነገሩ የተበሳጨችው ሳሪም ከቤቷ በቶሎ እንዲወጣ ነግራው ጆሮ ላይ ትዘጋበታለች። ይህንን ተከትሎም ወደ ቤቷ መመለስ እንደማትፈልግ ለሱንጄ ነግራው ተያይዘው ወደ አንድ ፓርክ ውስጥ በመግባት ጁስ ይጠጡ ጀመር። በወሬያቸው መሃልም ለ7 ዓመት የቆየ የፍቅር ግንኙነት እንደነበራት አሁን ላይ ግን ከሱ ጋር እንደተለያየች እድሜዋ እየገፋ በመሆኑም የሥራ ባልደረቦቿ አታገቢም እንዲህ ያሉ እንደሚያስጨንቋት ትነግረዋለች። ሱንጄም የቀድሙን ሁኔታዋን አስታውሶ የደወለላት የድሮ ፍቅረኛዋ እንደሆነ ሲጠይቃት እሷም እንደሆነና ነገር ግን ስለሱ ብዙ ማውራት እንደማትፈልግ ትገልጽለታለች። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን በቀጣዩ ቀንም ለድርጅታቸው አንድ የማስታወቂያን ስራ ሊሰሩ ሳሪ በቦታው ትገኛለች። በሚያስገርም ሁኔታም ማስታወቂያውን ከሚሰሩ ሰዎች መካከል አንዱን ሃሪም ሆኖ ታገኘዋለች። በቀጣይም የድርጅቱ ባለቤት እስኪመጣ ቀረጻ እንደማይጀመር ስለተነገራቸው እየጠበቁት ባሉበት በድንገት ሱንጄ ወደ ውስጥ ሲገባ የተመለከተችው ሳሪ የድርጅታቸው ባለቤት እሱ መሆኑን ተገንዝባ ደርቃ በቆመችበት ትቀራለች። ትናንትናም ዝም ብላ ስትቀባጥር እንደነበረ ያስታወሰችው ሳሪም በጣም ሀፍረቱ ስለገባች በቻለችው አቅም ሁሉ ከሱ ለመራቅ ትሞክራለች። በሚያስገርም ሁኔታ ግን በንጹህ ልቧ ተማርኮ የነበረው ሱንጄ ከማስታወቂያ ቀረጻው በላይ ትኩረቱ በሷ ላይ ይሆናል። ይህንን የተመለከተው ሃሪምም በጣም መቅናት ይጀምራል። በኋላ ላይም ሱንጄ ከሳሪና አንድ ሰራተኛው ጋር በመሆን አብረው ራት ይበሉ ጀመር። ይህ አብሯቸው የነበረው ሰራተኛም ስለ ሳሪ እድሜና እስካሁን አለማግባቷንም እንደ ትልቅ ነገር ቆጥሮት ለሱንጄ ነግረው ጀመር። በነገሩ ስሜቷ እየተረበሸ እንደሆነ የተመለከተው ሱንጄም ለሷ በመቆም በህይወቷ ውስጥ ምንም እንደማይመለከተውና ለወደፊትም ሊያወራ የሚገባው ስለራሱ ብቻ እንደሆነ ገልጾለት አፉን ያዘጋዋል። ብዙም ሳይቆይም በተናገረው ነገር ያፈረው ሰራተኛው መልካም ምሽት ብሏቸው ወደ ቤቱ ያቀናል። ሳሪም በባለፈው ምሽት የድርጅታቸው ባለቤት መሆኑን ሳታውቅ በጣም በመቀባጠሯ ይቅርታ ብትጠይቀውም ሱንጄ ግን የድርጅቱ ባለቤት ቢሆንም እሱም እንደሷ ሰውና ስሜት ያለው መሆኑን በመግለጽ ይቅርታ መጠየቋ አስፈላጊ እንዳልሆነ ይነግራታል። በኋላ ላይም ተለያይተው ወደ ቤቷ እንደደረሰች በበሯ ላይ አንዲት ትንሽዬ የድመት አሻንጉሊትን አግኝታ በጣም ስሜታዊ በመሆን ከድሮ ፍቅረኛዋ ጋር የነበራትን ጊዜ እንድታስታውስ ያደርጋታል። በዚህ ስሜት ውስጥም እንዳለች ወደ ውስጥ ለመግባት ስትሞክር የበሯ ፓስወርድ አልሰራ ይላታል። በዛም የእግር ኮቴ ወደ እሷ ሲመጣ የሰማችው ሳሪ በፍርሃት ውስጥ ባለችበት በድንገት የመኖሪያ ቦታው መብራት ቢጠፋ እየጮኸች ወደ ውጭ መውጣት ትጀምራለች። በድንገትም በመንገዷ ላይ በአካባቢው ከነበረው ሃሪም ጋር ብትጋጭ ምን ሆና እንደሆነ ጠይቋት ምላሿን ከመስጠቷ በፊት ግን ቡና እንዲጠጡ ይጋብዛታል። በዛም ሳሉ የበሯን ፓስወርድ እንደረሳችውና ወደ እሷም ሲመጣ በሰማችው ኮቴ በጣም ደንገጣ ስትጮህ እንደነበረ ስትነግረው ሃሪም ካልጠፋ ነገር እንዴት ፓስወርድሽን ትረሻለሽ እያለ በመቀለድ ሌሊቱን የምታርፍበትን ሩም ይይዝላታል። በዛም ወደ ውስጥ እየሸኛት እያለ በድንገት የድሮ ፍቅረኛዋ ተመልክቷቸው በብስጭት ወደ እነሱ መጥቶ ሚስቱ እንደሆነችና ከሷ ጋር ምን እያደረገ እንደሆነ ሃሪምን በቁጣ ይጠይቀው ጀመር። ሃሪምም እየተፈጠረ ባለው ነገር ግራ እየተጋባ ባለበት ሳሪ የድሮ ፍቅረኛዋ እንደሆነ ተነግሯለች። ሃሪምም ሚስቱ ሳትሆን የድሮ ፍቅረኛው ብቻ እንደነበረች ሲረዳ እጆቿን ይዞ ከቦታው ሊሄድ ይሞክራል። በነገሩ የሚበልጥ የተበሳጨው የድሮ ፍቅረኛዋም ከሃሪም ጋር መደባደብ ይጀምራሉ። ነገሩ ወደ ከፋ ሁኔታ ውስጥ ከመግባቱ በፊትም ሳሪ በመሃል ገብታ አገላግላቸው የድሮ ፍቅረኛዋን ወደ ውጪ ካስወጣችሁ በኋላ አሁን ላይ ለሱ የፍቅር ስሜት እንደሌላት በመንገር ከህይወቷ እንዲወጣ ትጠይቀዋለች። ወደ ውስጥ እንደገባችም ሃሪም ይዟት ወደ ሆቴሏ ከሸኛት በኋላ መልካም ምሽት ብሏት ይለያያሉ።
በውስጥ ግን ሳሪ የድሮ ፍቅረኛዋ ቀለበት ያደረገላትን ቀን በማስታወስ ተንሰቅስቃ ማልቀስ ትጀምራለች። በቀጣዩ ቀንም የሶፍትዌር ኢንጂነሪንግ ምሩቅ መሆኑን ተከትሎ ጂዮንግን ጠርታው ስለ በሯ ጉዳይ ተነግሮ ጀመር። እሱም ጠቅጠቅ አድርጎ ከሰራላት በኋላ ወደ ውስጥ እንድትገባ ይጠይቃታል። ልክ በዚህ ጊዜ ግን ከጎን ባለው ቤት ውስጥ ይኖር የነበረው ሰውዬ ጂዮንግ ተደብቆ ሲመለከታቸው ያየው ቢሆንም ነገሩን ግን በቸልተኝነት ያልፈዋል። በዛም ባሉበት ምሽት ላይ ወደሚጀምረው የስዕል ኤግዚቢሽን ፕሮግራሙ እንድትመጣ ይጠይቃታል። ሳሪ ምንም የምትሰራው ስራ አለመኖሩን ተከትሎ በሐሳቡ ትስማማለች። በቀጣይም ጂዮንግ በካፌ ውስጥ ባለበት የድሮ ፍቅረኛዋ ወደሷ መጥቶ በትናንትናው ዕለት ስለተፈጠረው ክስተት ይነግረው ጀመር። ነገሩን ባስታወሰው ቁጥር ይበልጥ መናደድ የጀመረው የድሮ ፍቅረኛዋም ይሄ የውሻ ልጅ አገኘዋለሁ እያለ መጮ ቢጀምር የካፌው ሰራተኞች በሙሉ ዞሮ ይመለከቱት ጀመር። የካፌው የሥራ ሁኔታ እንዲስተጓጎል የማይፈልገው ጂዮንግም ወደ ውጪ እንዲወጡ ከነገረው በኋላ የካፌው ሰራተኞች በተለይም ደግሞ የሳሪ የሥራ ባልደረቦች በዛው የሚዝናኑ በመሆኑ እንዲረጋጋና ድምፁን እንዲቀንስ ይነግረዋል። በኋላ ላይም ሳሪ በሥራ ቦታዋ ሳለች ሱንጄ ወደ ቢሮዋ እንድትመጣ የሚገልጽ አንድ መልእክትን ይልክላታል። እሷም ለምን ይሆን ብላ ግራ በመጋባት ውስጥ ባለችበት ወደ ውስጥ እንደገባች የምትወደውን ምግብ ጠይቋት እራት አብረው እንዲበሉ ይጋብዛታል። ምሽት ላይም ተገናኝተው እራት እየበሉ ባሉበት ሱንጄ ከመሬት ተነስቶ ስጦታ ሊሰጣት እንደሚፈልግ በመጥቀስ የምትወደውን ነገር ይጠይቃት ጀመር። ሳሪ ግን ምንም ነገርን እንደማትፈልግ በመግለጽ እየበላች የነበረው ምግብም ስላልተመቻት መብላቷን ታቋርጣለች። ይህንን የተመለከተው ሱንጄም እንድትበላ ቢጠይቃት ቀልጣፋ የነበረችው ሳሪ ውፍረቷን በመቀነስ ላይ እንደሆነች በመናገር ነገሩን ታሳምነዋለች። በዛኑ ቀን ምሽትም ጂዮንግ የስዕል ኤግዚቢሽኑ የሚጀምርበት ሰዓት ደርሶ ሳሪን በተስፋ መጠባበቅ ይጀምራል። በሌላ በኩል ስለ ጉዳዩ የሰማው ሃሪምም እሷኑ ለማግኘት ብሎ ወደ ካፌው ይመጣል። በሚያስገርም ሁኔታ ግን ሳሪ ከሱንጄ ጋር ሆና ወደ ውስጥ ስትገባ የተመለከቱት ሁለቱ ወንዶች በጣም መቀናት ይጀምራሉ። በቆይታቸውም ሶስቱም ወንዶች እርስ በርስ ከተዋወቁ በኋላ ሳሪን የራሳቸው ማድረግ እንደሚፈልጉ እርስ በርስ መጠራጠር ይጀምራሉ። በኋላ ላይም ሱንጂን ብቻውን ስትመለከተው ሳሪ ወደሱ በመሄድ የስዕል ኤግዚቢሽኑን ታስጎበኘው ጀመር። በድንገት ግን በሁኔታው የተበሳጨው ጂዮንግ ወደ እነሱ መጥቶ ያቋርጣቸዋል። አስቀጥሎም ጂዮንግ በስክሪኑ ላይ ሳሪ ድመትን በጣም እንደምትወድ ስለሚያውቅ የሰራላትን የሚያስገርም የድመት አኒሜሽን ማጫወት ይጀምራል። ይህንን የተመለከተው ሱንጄም ጂዮንግ እንደሚወዳትና የራሱ ሊያደርጋት እንደሚፈልግም እርግጠኛ በመሆኑ በብስጭት ከቦታው ለቆ ለመሄድ ይወስናል። ወደ ውጪ እንደወጣም ለሱ የተለየ ስሜት የነበራት ሳሪ ተከትለው በመውጣት ምን ሆኖ እንደሆነ ትጠይቀዋለች። እሱም የስዕሉ ኤግዚቢሽን በተለየ መልኩ የተዘጋጀው ለሷ እንደሆነና በዛ ቦታ ላይ መኖሩ ተገቢ እንዳልሆነ ይነግራታል። በዚህም መሃል ችግር እንደሌለውና እዛም የመጣው የሷ ጓደኛ ብቻ ስለሆነ እንዲያስብ ብትነግረው ከጓደኛዋ በላይ መሆን እንደሚፈልግ የውስጡን ስሜት በግልጽ ነግሯት ይሄዳል። ከቆይታዎች በኋላም በነገሩ ተደስታ ባለችበት ጂዮንግን ብታገኘው እሱም ስለነበሯቸው ጥሩ ጊዜያት አስታውሷት ከልቡ እንደሚወዳት ይነግራት ጀመር። በዝምታ ተውጣ ባለችበትም ከአሜሪካ ልቧ ተሰብሮ በመጣችበት ጊዜም ይሁን በየትኛውም ሁኔታ ከጎኗ እንደነበረ በማስታወስ እሷ ግን እስካሁን አይኖቿን ከፍታ እንዳልተመለከተችው በሐዘን ተሞልቶ ይነግራት ጀመር። ይህንን የሰማችው ሳሪም ስሜቷ ድብልቅልቅ ስላለባት ወደ ቤቷ ገብታ መተከስ ትጀምራለች። ብዙም ሳትቆይም በድንገት አንድ ሰው በሯን ለመክፈት ሲታገል ብትሰማ በነገሩ በመደንገጥ ሄዳ በሩን እንደከፈተችው ያ ጎረቤቷ እንደሆነ ትገነዘባለች። እሱም በሩ በላዩ ላይ ሲከፈትበት ደንግጦ የሱ ቤት መስሎት እንደሆነ በመናገር ይቅርታ ጠይቋት በቶሎ ትቷት ወደ ቤቱ ይገባል። በሚቀጥለው ቀንም ምሽቱን ሳተኛ ያደረችው ሳሪ በሥራ ቦታዋ ላይ በነበረ አንድ ስብሰባ ውስጥ ማንቀላፋት ትጀምራለች። ነገሩን የተመለከተው ሱንጂም ቀለል አድርጎ ከወሰደው በኋላ የሥራ እረፍትን ከፈለገች ወደ ቤቷ መሄድ እንደምትችል ይነግራታል። ይህንን የሰሙት የሥራ ባልደረቦቿም መበሳጨት ይጀምራሉ። በኋላ ላይም በሶሻል ሚዲያ ላይ የሷንና የሱንጂን ፎቶ ብትመለከት ከሱ ጋር የፍቅር ግንኙነት ጀምራለች ተብሎ እየተወራባት እንደሆነ ትገነዘባለች። በነገሩ የተበሳጨችው ሳሪም በጣም መጨነቅ ትጀምራለች። ወዲያውኑም በስልኳም ላይ እውነት እንደሆኑ የሚጠይቁ መልእክቶች ይገቡላት ጀመር። በዚህ የሚበልጥ የተበሳጨችው ሳሪም ወጥታ ወደ ቤቷ ልትመለስ ስትል ነገሩን የተመለከተው ሱንጂ ወደሷ መጥቶ እጆቿን በመያዝ እንድትረጋጋ ይነግራታል። ልክ በዛች ቅስፈትም ሙሉ የድርጅቱ ሰራተኞች አይኖቻቸውን በእነሱ ላይ ተክለው ጥንዶች መሆናቸውን ይበልጥ ይጠራጠሩ ጀመር። በድንገትም የድሮ ፍቅረኛዋ እናቱ ወደሷ መጥታ ሊያወሩ እንደሚችሉ በመጠየቅ ወደ አንድ ካፌ ይዛት ትሄዳለች። በዛም እናቱ ከሷ በመለያየቱ የተጎዳ እንደሆነና አብራውም እንድትመለስ ትለምናት ጀመር። በመጀመሪያ ነገሩን ከልቧ እያዳመጠቻት የነበረ ቢሆንም አባቱ በመታመሙ ንብረቱን በሙሉ ሊወርስ መሆኑንና አብራው ብትሆን እሷም ተጠቃሚ እንደሆነች ስትነግራት ግን ሳሪ በመበሳጨት ብራቸውንም ይሁን ልጃቸውን እንደማትፈልግ ገልጻላት ትታት ትሄዳለች።
በስራ ቦታ ሙሉ ሰራተኞቹ ስለሷና ስለ ሱንጄ እየተንሾካሾኩ በመሆናቸው ወደ ቤቷ ለመመለስ ትወስናለች። ጂዮንግም ስለተፈጠረው ነገር ሰምቶ ስለነበር ሊጠይቃት ወደ ቤቷ ቢሄድ ከሱ ቀድሞ ወደዛ የሄደውን ሃሪምን ቢመለከተው በጣም መበሳጨት ይጀምራል። ወደ አንድ ሬስቶራንትም ገብቶ ንዴቱን ለመውጣት መጠጣት ይጀምራል። ብዙም ሳይቆይም ሱንጄና የድሮ ፍቅረኛዋም ተቀላቅለውት የሆድ የሆዳቸውን እያወሩ አብረው መጠጣት ይጀምራሉ። በወሬያቸው መሃልም የድሮ ፍቅረኛዋ ሳሪ አረቄ የሚጠጣውን እንደማትወድ ቢጠቅስላቸው አሁን ላይ ስለሷ ሳይሆን መዝናናት እንደሚፈልጉ በመጥቀስ ሶስቱም ቺርስ ተባብለው በአናቱ ይህንን አረቄ ይሉት ጀመር። በሚቀጥለው ቀንም በእሷና በሱንጄ ፎቶ ላይ እየተሰጠ ያለውን ወደ ስራ ቦታው የተቀጠረችው ፍቅረኛው ስለሆነች ነው የሚል አንድ አስተያየትን ተመልክታ ብስጭቷ ይቀጥል ጀመር። ብዙም ሳትቆይ ግን ጓደኞቿ ወደሷ መጥተው ስሜቷን ሊያስተካክሉት ይሞክራሉ። በሌላ በኩል ሶስቱ ወንዶችም ሌሊቱን በሙሉ ሲጠጡ ከቆዩ በኋላ ጠዋት ላይ በጂዮንግ ካፌ ውስጥ ቁርስ ለመብላት ይገናኛሉ። በዛም የሳሪ ጓደኛ ደና እንደሆነችና እንዳያስቡ የሚገልጽ መልእክትን ብትልክላቸውም በጣም እርቧቸው ስለነበር ግን ነገሩን ችላ ብለውት ቁርሳቸውን ይበሉ ጀመር። በመሃልም ጂዮንግ ካፌውን ሽጦት ራሱን ለማደስ ወደ ሌላ ከተማ መሄድ እንደሚፈልግ ይነግራቸዋል። ይህንን የሰማው የድሮ ፍቅረኛዋም አንድ ተወዳዳሪን አሰናብተናል በማለት ሱንጄንንም ድርጅቱን ሽጦ ወደ ሌላ ከተማ መሄድ እንደሚፈልግ እየቀለደ ይጠይቀዋል። ጂዮንግም ቀልዱ ቀልድ ነው በማለት ስለ ሁለቱ ፎቶ ለሰራተኞቹ የሆነ መግለጫን እንዲሰጥ ይነግረዋል። ይህም የሳሪን ስሜት ሊያስተካክለው ስለሚችል ሱንጄ በሐሳቡ ይስማማል። አስከትሎም ሶስቱም ለሷ የፍቅር ስሜት እንዳላቸው እርስ በርስ በማመን የመረጠችውን ትምረጥ በማለት አንድ ውሳኔ ላይ ይደርሳሉ። በዛኑ ቀን ምሽትም ሳሪ ከጓደኞቿ ጋር ተገናኝታ ጥሩ ጊዜን እያሳለፈች ባለችበት አንዲት የሥራ ባልደረባዋ ባልጠበቀችው ሁኔታ ወደ ቤቷ ትመጣለች። ታሪካችንም በቀጥታ ወደሚቀጥለው ቀን ጠዋት ወስዶን የራስ መተማመን በራሷ ላይ የነገሰው ሳሪ ወደ ሥራ ቦታዋ በኩራት ስታመራ እንመለከታለን። በዛም ስለሷ የሚያሾካሹኩትን እንደምታውቅና ከድርጅታቸው ባለቤት ጋር ምንም አይነት የፍቅር ግንኙነት እንደሌላት በሱ ምክንያት ነው የተቀጠረችው ብለው እያወሩ ባሉት ወሬም ከመቀጠሯ በፊት አይደለም የሱ ፍቅረኛ ልትሆን አይኑን እንኳን አይተው የምታውቀው ስራ ከጀመረች በኋላ እንደሆነ ትገልጽላቸዋለች። ከመንሾካሾካቸው ይልቅም ወደሷ መጥተው በቀጥታ እውነት እንደሆነ ቢጠይቋት የተሻለ እንደሆነ ትነግራቸዋለች። የወሬ ማቀባበል ልምድ ላለባችሁ አንዳንድ ሰዎች እንዲሆናችሁ በማለትም ከዚህ በፊት ለ7 ዓመት የቆየ ከትዳር ያልተናነሰ ግንኙነት እንደነበራት ትጨምርላቸዋለች። በኋላ ላይም ሱንጄ ወደሷ መጥቶ ራሷን በተከላከለችበት መንገድ እንዳስገረመችው ገልጾላት ከልቡ እንደሚያፈቅራት ይነግራታል። ምንም እንኳን እሷም ለሱ የተለየ ስሜት እያደረባት ቢመጣም ምላሿ ግን ልቡን ሊያስከፋው እንደሚችል በመገመት ሊሰማው ፈቃደኛ እንዳልሆነ ይገልጽላታል። እሱም በማስቀጠል የአሰሪና ሰራተኛ መስመርን ግን እንደማያለፍ ቃል ይገባላታል። ከሶስት ወንዶች መካከልም ለሷ ይበልጥ እንደሚያስብላት የምታውቀው ሳሪም በሰማችው ነገር በመደሰት እንደምታስብበት ተነግረዋለች። እሷም አስቀጥላ በትናንትናው ዕለት ምን ሲያደርግ እንደቆየ ጠይቃው ሶስቱ ሰክረው በፌስቡክ ገጻቸው ላይ ሴት ብትሄድ ሴት ይተካል ብሎ በለቀቀው አንድ ፎቶ እንደተገረመች ትነግረዋለች። ይህንን ሲሰማ የደነገጠው ሱንጄም ሰክረው ባደረጉት ነገር ደንግጦ በዝምታ ይዋጣል። በኋላ ላይም ሳሪ ከጓደኞቿ ጋር ተገናኝተው እያወሩ ባሉበት ጓደኛዋ የትናንትናዋን የሥራ አጋሯን በማስታወስ ይቺ የማትረባ እያለች መሳደብ ትጀምራለች። ታሪካችንም በትውስታ ወደ ኋላ ወስዶን ያቺ የሥራ ባልደረባዋ የሱንጄንና የሷን ፎቶ በሶሻል ሚዲያ ላይ ፖስት ያደረገችው እሷ እንደነበረች፣ ነገር ግን ይህን ያክል አነጋጋሪ ይሆናል ብላም እንዳልሆነ በመግለጽ ይቅርታ ስትጠይቃት እንመለከታለን። ወደ አሁኑ ጊዜም ስንመለስ ሳሪ እንደምታመሰግናትና እሷ ባትመጣ ኖሮ ምናልባትም ዛሬም በቤቷ ተደብቃ ትቆይ እንደነበረ ትገልጽላቸዋለች። በቀጣዩ ቀንም ሳሪ ከድሮ ፍቅረኛዋ ጋር ወደ አሜሪካ ተያይዞ ከመሄዳቸው በፊት ተንበርክኮ ቀለበት ባደረገበት ቦታ ተገናኝተው ሁለተኛ እድልን እንድትሰጠው ይለምናታል። እሱም አስቀጥሎ ብቸኝነትን እንዴት እንደማትፈራ ቢጠይቃት ሳሪ ንዴቷ ግንፍል ብሎ ብቸኛ የነበረችው ያኔ ከሱ ጋር በነበረችበት ወቅት ስራዋን እንድታቋርጥ ስላደረጋት በቤት ውስጥ እሱን ከስራ እስኪመለስ ስትጠብቀው የነበረው ጊዜ እንደሆነ መናገር ትጀምራለች። ይህንን የሰማው የድሮ ፍቅረኛዋም ስህተቱን ተገንዝቦ ያለፈውን መቀየር እንደማይችል አሁን ላይ ግን አዲስ ምዕራፍን መጻፍ እንደሚችሉ ቢነግራትም ሳሪ ግን አሁን ላይ ለሱ ያላት ስሜት ስለጠፋ እንደማይሆን ገልጻለት ወደ ቤቷ ታቀናለች። በዛም በሯን ዘግታ የልቧን ህመም እያለቀሰች ታወጣው ጀመር። ከቀናት በኋላም የ30ኛ ዓመት ልደቷ ደርሶ ጂዮንግ እንዲገናኙ በስልኳ መልእክትን ይልክላታል። በዛም እንደተገናኙ መልካም ልደት ካላት በኋላ ጂዮንግ ያኔ እንደቀለደው በትክክልም ካፌውን ሽጦት ለአዲስ ጅማሬ ወደ ሌላ ከተማ ሊያመራ እንደሆነ ይነግራታል። ሳሪም አሁን ላይ ቅርርብነታቸው እየራቀ ቢመጣም ከድሮ ጀምሮ ግን ጥሩ ጓደኛማቾች ስለነበሩ በውሳኔው ማዘን ትጀምራለች። እሱም ልታዘን ሳይሆን ለሱ ልትደሰት እንደሚገባ ሲነግራት ሳሪ መልካሙን ሁሉ ትመኝለት ጀመር።
ወደ ቤቷ እንደተመለሰችም በበሯ ላይ በጣም የሚያማምሩ አበቦች ተልከውላት ትመለከታለች። በዛኑ ቅስፈትም ያ ጎረቤቷ ብቅ ብሎ በድንገት ልትጥላቸው ከሆነ እሱ ሊጥልላት እንደሚችል ይነግራታል። አስቀጥሎ መልካም ልደት ቢላት እንዴት የልደቷን ቀን እንዳወቀ ግራ የገባት ሳሪ ወደ ውስጥ በመግባት ስለ ሁኔታው ለጓደኞቿ ሜሴጅ ትልክላቸዋለች። ጓደኞቿም ለጂዮንግ ደውለው ነገሩን ሲነግሩት ያኔ በሩን ሲያስተካክልላት ተደብቆ ሲመለከታቸው እንደነበረ በማስታወስ ችግር ውስጥ ትሆናለች ብሎ በመጠርጠር ወዲያውኑ ወደ ስልኳ ይደውልላት ጀመር። ስልኳንም ሳታነሳው በሽንት ቤት ውስጥ በመውደቁ ጂዮንግ ትልቅ ጭንቀት ውስጥ ይገባል። ከጥቂት ደቂቃዎች በኋላም ሳሪ በሯ ሲንኳኳ ሄዳ ብትከፍተው አሁንም ተመልሶ ያ ጎረቤቷ ሆኖ ትመለከተዋለች። እሱም እነዚህን የሚያማምሩ አበቦች መጣል ስላቃተው ሊመልስላት እንደመጣ ይነግራታል። አስቀጥሎም በሩን ከፈት አድርጎት ወደ ውስጥ ሰተት ብሎ መግባት ይጀምራል። በዛም በሰውየው ሁኔታ በጣም ግራ የተጋባችው ሳሪ አንድ የኤሌክትሪክ ማደንዘዣን በማንሳት ልታጠቃው ተወስናለች። በዛም ከሰውየው ጋር ግብግብ ውስጥ ባለችበት ጓደኞቿ ወደ ውስጥ ሲመጡ ከሰውየው ጋር እየተደባደበች ይመለከቷታል። ነገሩን ምን እንደሆነ ሳያጣሩም ለሳሪ በመደረብ አፈር ክድሜ ያበሉት ጀመር። ይህንን ተከትሎም ወደ ፖሊስ ጣቢያ ቢያቀኑም ሰውየው ላይ ግን ምንም አይነት ወንጀልን ሊያገኙበት ስላልቻሉ ፖሊሶች ነፃ እንደሆነ ይነግሯቸዋል። በውሳኔያቸው የተበሳጩት ሴቶቹም እኛ ራሳችን ዋጋውን እንሰጠዋለን በማለት እዛው ይደበድቡት ጀመር። ብዙም ሳይቆዩም ጂዮንግ ሱንጂና የድሮ ፍቅረኛዋ ወደዛ መጥተው ሰውየው እንዲታሰር መጠየቅ ይጀምራሉ። ምንም ያክል ሁሉም እስሩን ቢፈልጉትም የሰራን ወንጀል እንዳለ ግን የሚያሳይ ምንም አይነት ማስረጃ ስለሌለ ፖሊሶች በነፃ ይለቁታል። አስቀጥለውም ወደ ውጪ እንደወጡ ሙሉ ጀማው ልደቷን እንዳረሰው በመግለጽ ኬክ ይዘው ወደ እሷ በመምጣት ፈጣሪዋን ምኞቷን እንዲያሳካላት እንድትጠይቀው ይነግሯታል። እሷም ቀና ብላ ሱንጂን እየተመለከተችው 31 ዓመት ሳይሞላት ባለትዳር እንዲያደርጋት ስትናገር እያስመለከተን ታሪካችን ያበቃል። እንደዚህ አይነት ኮንተንት ሞሮፍ እንዲሰራላችሁ የምትፈልጉ ከሆነ ተመችቶናል ይቀጥል ብላችሁ ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። እዚች ጋር የምትመለከቷትንም ቪዲዮ ተመልከቷት። ፕላስ ደግሞ ኮምፔር አድርጋችሁ ንገሩኝ። በቃ ይመቻችሁ።